እና አብይ አህመድ እና አስታጥቄ መሀይም እንደሆኑ ነው። መሀይም ስለሆኑ መሀይም ደግሞ አያሸንፈንም ነው የመጀመሪያው። እንግዲህ ጎበዝ ሰው ሀገር ሊረከብ ይችላል በታሪክ አጋጣሚ፣ በጥረቱም በተመሳሳይ በትግሉም በተመሳሳይ በሆነ ሂደት ውስጥ ሀገር ሊረከብ ይችላል። መሀይምም ሀገር ይረከባል በአንድ ዘመን። አሁን ግን ምንም አልከው ምን በዚህ ዘመን እንደውም አንድ ሰው ምን አለኝ አሁን አለ እውነትና ውሸት ጦርነት ገጥመዋል አለ እና ዓለም ሁሉ እያየ ያለው እውነትና ውሸት የሚያደርጉትን ጦርነት ነው አለ። ኢትዮጵያ ውስጥ እውነትን ያሸነፈ አካል የለም። ውሸት ምን ጊዜም ተሸናፊ ነው። እውነት እንኳን ፊት ለፊት ገጥሞ ይቅርና ቢደበቅ ራሱ እውነትና ጭስ መውጫ ያጣም ይባላል። እውነታችን ያወጣናል። እዚህ ያደረሰን ወደፊትም ለምናስባ ኢትዮጵያ ወደፊትም ለምናስተካክለው ቀጠና ትክክለኛው መሳሪያችን፣ ትክክለኛው ፖለቲካችን፣ ትክክለኛው ጡንቻችን ማለት ነው እውነታችን ነው። ስለዚህ እውነትን ስለያዝን በፖለቲካ በወታደራዊ ዕውቀትም በወታደራዊ ኃይልም በፋይናንስም ጭምር አሸንፈናቸዋል።